بقولت حوات زحزن النجار تهالي لا يزمو بنبعات مسراخيه بقولت زمو بس نسمع يا نرأي است فيديو يا شبر ነው አባቴ ለርሶ ለአንዳንድ ነገር ይሆኖታል የላኩትን ሰዎች ይመርቁል እኔ ነው አዎ ወይኔ እግዚአብሔር አለ በእውነቱ አይ ተመስገን ሰላም ነው እሺ ምን ሆኖ ነው እየለመንኩ ከትግራይ ተፈናቅለናል ነው ይግቡ ባለ ልጆችን ችግር የለም ይግቡሽ መንገድ ስለዘጋውኝ ይግቡና አውራውታለሁ ይግቡ አባቴ እንዴት ነው አለን ሰላም ነው አለን ምን ሆኖ ነው እስቲ እንገሩኝ እያየሁት ነበር መኪና ላይ ያሉትን ሰዎች እየጠየቁ ነው ገንዘብ እኔ ችግር አለኝ ምንድነው የሚቸግረው ችግር አይወጋም በቃ ዝም ይሻለኝ ያካፍሉ ለኔ ችግር የለም አባቴ አይደለም ይፈልግ ካለስ ያው ገሬ ነበርኩ አረስታይ መሬት ነው ከሀገራችን ወጣን እናውቀው ልጅ ግን አለኝ አዎ ቶስ ከትግራይ ነው የመጡት አዎ እሺ ምንድነው ያለው ነገር አይነገር አይዞህ አባቴ አባቴ እኔ ላግዞት ነው እሺ አያልቅሱ በማርያም አያልቅሱ በእግዚአብሔር በመቤቴ አያልቅሱ እኔ ላግዝ ማለት እሱን ለማገዝ እሱን ለመደገፍ ነውና ይገባኛል ያሳለፉት ጊዜ ምን ያህል ከባድና አስከፊ ነገር እንደሆነ እረዳለሁ ግን አሁን ደግሞ እዚህ ምናልባት ሰዎች እንዲያግዙት እንዲረዳውት በማሰብ ነው ለሌላ ለክፋት አይደለም አባቴ አሁን ለክፋት አይደለም የእውነት እግዚአብሔርን ነው ማለት እኔ ክርስቲያን ነኝ ያው ክርስቲያን ነኝ እኔ ለሌላ ለክፋት ሳይሆን እርሶን ለማገዝ እኔ ስላየሁት ስላሳዘኑኝ ነው እና የሚቸግሩት ነገር እንደዚህ ነው ያለውን ነገር ቢነግሩም እርሶን ደግሞ ሰዎች ሊያግዙት ሊረዱት ይችላሉ ለዛ በማሰብ ነው በግልጽ መነገር እኔ ያለቆስኩት ወንድሜን ቀሽ ነበረ ገዶልች ከዚህ በኋላ ንብረታችን እንዳለ ወሰደ ይሄ ደግሞ ወንድሜ አያሉ ወስደው ነው ልጅ ነው አለ አያው አይሰጥም የልጅ ነው ስለቸው በጥይት ገደለ እኔ ሸከረኝና ስለልጆች ጓዲሳ ልጆች ማለት አዲስ አበባ ልጆች አሉና አሁን ከልጆችን ጋር ነው እና ተሸገረናል እንጂ እኔ ገበሬ ነበርኩ ማረስታይ መሬት ወጥቼና እናውቅም አማርኛውም አይችልም ለዚህ ነው የወጣሁት ወጣችን የለም ተወሰደ ተጫነ ምንም የለም አሁን ምንም የለት ምንም የለም ምንም ካለንማ ስርዓቱ ሰላም ሆነ አሁን ትናንሾች አለቁኝ ሰው አለቀ ህፃኑ ከፍተቹ እየጠበቀ ከፍተቹ ሊወስዱ የኛ ከፍት ነው እኮ ሲላቸው ልጆች ትናንሾቹ በጥይት ገድላቸው ኖረ ከፍተቹ ይወስዳሉ እዚህ በማርያም አልቅሱ አባቴ በእግዚአብሔር አባ በማርያም አልቅሱ በቃ አባቴ በእግዚአብሔር ከፍታችን ነው እኮ አይዞትሽ አራት ወሰዱ ሲሉ ልጆች ትናንሾች ገድላቸው አይዞት አባቴ በማርያም አልቅሱ በቃ አይዞት አሁን ሰላም ነው ሰላም ደህና ነው አይዞት አባቴ በጣም ሰላም አለ አሁን ትንሽ ብር ላክነ አንተየ እግዚአብሔር ተመስገን ብር ላኩ ወደዛ ትንሽ ላኩላቸው የቤት ያሉ ልጆቹ ትንሽ ላኩላቸው እግዚአብሔር ይመስገን ዋናው እሱ ነው አይዞት አባቴ ሁሉም ነገር ያልፋል ሰላም ይሆናል እሺ ሁሉም ሰላም ይሆናል አሁን ይሄ የያዙት ማዳበሪያ ምንድነው እንትን እንጀራ ምናምን አንድ ሰው ሲሰኝ እዚህ ያረጉ እንደዚህ አርገን በሱ ከተው ነው ይዘው የሚሄዱት ለልጆቹ ለልጆቹ ምልስ የሚባል አለ ተመላሽ የተበላ እንጀራ የት ነው የሚኖሩት ቤቶት ሾላ አዚያ ያደርኩ ነው ኦኬ አይዞት አባቴ እግዚአብሔር አለሽ ያው እኛም ልጆት ነን እዚህ ያለ ነው
ሁሉም እግዚአብሔር አለ። ምንም አያስቡሽ አባቴ። እኔ ባላደራው እባላለሁ። እዚህ ሀገር ውስጥና ውጭ ያሉ ሰዎች ለእናቶች ለአባቶች አደራ አድርስ እያሉ ይልኩኛል። ሰዎች ማለት ነው። እና ማን እንደሆነ አላውቅም፣ ስሟን ሴት ይሁን ወንድ ይሁን አላውቅም፣ ግን ስለ ቅድስት አርሴማ አድርስልኝ ብለው ልከውኝ ነው። ይህ 20 ሺህ ብር ነው አባቴ። ለእርሶ ለአንዳንድ ነገር ይሆኑታል። የላኩትን ሰዎች ይመርቁልኝ። አዎ ወይኔ እግዚአብሔር አለ በእውነቱ። ተመስገን ተመስገን፣ ተባረክ አንተ። አሜን። ወይኔ እንዴት ያለ ጥቀኝ ነው። ተባረክ እስቲ። አሜን አባቴ። እስቲ እግዚአብሔር ይስጣችሁ፣ ከክፉ ይሰውራችሁ። አሜን። በጣም ይገርማል። ደስ አለ። እውነት ደስ አለ። ደስ አለ። እስቲ ይመርቋቸው። ደስ አለ። እግዚአብሔር በእውነቱ የቆሞ መድኃኒ ዓለም አምላክ እግዚአብሔር ይስአነ እግዚእነ ኢየሱስ ክርስቶስ ሞ ለሐጎዝና ለመጽየም ይום መድኃኒ ዓለም ከለኸዚው ይቁንዕዮ አሜን። ካኽፉ ይሰውሮም አሜን። ካባና ይድሕኖም አሜን። መድኃኒ ዓለም እስኻ ደማይ ሐምዙ ትገብረለኻ ነገር ሐምዙ አምላክ መድኃኒ ዓለም ነበርት ይኾና ይልወደኝ። አሜን። ነበርት ይኾና አሜን። ሺህ ዓመት ይንቅመጥ። አሜን። ሺህ ዓመት አንቅመጥ። አዎ። እና እንደዚህ ነገር ናጋ ታልፋለሽ። እውነት ነው። አይዞት አባቴ፣ እግዚአብሔር ከእርሶ ጋር ይሁን። ስልክ ቁጥሮትን ይነግሩኛል? ወይኔ ስልክ ቁጥር የለንም። የልጆችን አለ። እሺ ይስጡኝ። ባንክ አካውንትስ? የባንክ አካውንት አሉት? ምንም የለውም። እሺ የለንም። ልጅዋ አለ የልጅ ቁጥር ስልክ አለ። ተባረክ። ወይኔ ሚካኤል አንተዬ። አሜን አባ። ምን አይነት ልጅ ነው? ምን አደረኩ አባቴ? ይገርማል እንጂ። አይዞህ አባቴ። ልቀፎት አንድ ጊዜ ልቀፎት። እሺ አባቴ። እሺ አይዞህ ተሻባ። አይዞህ። አሁን ቤት ሂደው ይሄንን ብር ይዘው ሌቦችም እንዳይወስዱቦት ቤት ሂደው ብር ውስጥ ይክተቱት አባቴ። እንዳይወስዱቦት በዚህ በውስጥ ይክተቱት። ይሄን ሁሉ ብር ይዘው ሲንቀሳቀሱ ሰው እንዳይወስዱቦት ይጠንቀቁሽ አባቴ። እግዚአብሔር ከእርሶ ጋር ይሁን። አሜን አባቴ። አሜን 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 አሜን። እግዚአብሔር አለ በእውነቱ፣ ክርስቶስ አለ። ወይኔ ምናልባት ድጋሜ እንዳሁኑ ሰዎች አደራ አድርስ ብለው ከላኩኝ አገኙታለሁ አባቴ። እሺ አንተዬ ከኛ የበለጠ መንከራ ያለው ልጆች ልጆቹ ቤት ያወጡ አሉ እና ችግር አላቸው። ለዚያቸው ነው ለሁላቸው ትንሽ ብር ላኩና ደግሞ ቤት ያዘት ልጃት ላትና ለሳ ደግሞ ተካፋፍላችሁ ብሉ ብለን ላካችሁ። ከዚያው አይዞት አባቴ፣ እግዚአብሔር ከእርሶ ጋር ተካፋፍላችሁ ብሉ ብለን ላኩ። ስርዓት ግን አሁን ትግራይ ሰላም ነው ያለ። እግዚአብሔር ከእርሶ ጋር ይሁን። አሜን አባቴ። ደህና ሁኑልኝ። አሜን። አንተዬ ይኑርልህ። እጆትን ልሳም። እሺ አባቴ፣ እኔ ልሳም እጆትን። እሺ እጆትን ልሳም አባቴ። ችግር የለም። እግዚአብሔር ደግሞ ደስ እያለ ነው እኮ። አዎ አባቴ፣ እግዚአብሔር እየተደሰተ ነው። እውነት ነው አባቴ። ይሄዱ በቃ ችግር የለም። ልክፈትሎትና ቀስ ብለው ይሄዱ። እሺ አባቴ፣ ተመስገን። ባህኒ አለ። ቻው፣ መልካም ጊዜ። ያው ከም ትሪእዎ ዘለኹም እዞም ወበና ሓረስታይ ከም ዝነበሩ ናብርኦም ዘመሓድሩ ከም ዝነበሩ ደቆም ዘምህሩ ከም ዝነበሩ እዮም ዝናገሩ ዘለዉ። ሕዚ ግን ያው ኣብ ጎደና ወፂኦም ናብ ልመና ተዳርዮም ማለት እዩ። እናታይ ኣኽበኩም ደልዮ ብእውነት ብጣዕሚ ሂወት ምርር ከም ዝበለቶም፣ ብጣዕሚ ከም ዝቸገሮም፣ ብጣዕሚ ከዓ ኣብ ችግር ውሽጢ ከም ዘለዉ እዮም ካብ ነባዓቶም ኢና ንርኢ ዘለና ማለት እዩ። ብጣዕሚ እዮም ዝነብዑ ዘለዉ። ብጣዕሚ ክናገሩ እኳ ኣይከኣሉን። ትንፋሶም ብጣዕሚ ዝሓፅሮም ዘሎ እንታይ እዩ ዘርእየካ ብጣዕሚ ኣብ ችግር ውስጥ ከም ዘለዉ እዩ ዘርእየና። እና ብዙ ቪድዮ እዚ ላይክ ንግበሮ፣ ሼር ንግበሮ። ቢያንስ ሓደ ሰብ ንዕኦም ዝሕግዝ ሓደ ሰብ ንዕኦም ዘድሕን ንነብሰ ኢሉ ዝሕግዞም ሰብ ኣይስኣንን እሞ ካብ ዘለዎ ችግር ዘልዕሎም ሰብ ኣይስኣንን እሞ ላይክ ሼር ንግበሮ ይኽለኩም ደልዮ። ብእውነት ናይ ኣቦኻ ንባዓት ብጣዕሚ እዩ መሪር፣ ብጣዕሚ ከዓ ዘሕዝን እሞ ከዓ ኣብ ህዚ ሰዓት ብጣዕሚ እዩ መሕዘኒ።